እሺ ቴንክ ዩ ብራዘር ቴንክ ዩ ሲያምርሽ ይቅር ጌችና የኢትዮጵያ ህዝብ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ዩሮፕ ገብተናል። አበሻ ዩሮፕ ገብተናል። ዩሮፕ ይኸው ነጫጭባዎቹንም ምኑም እያያችሁ ነው። ዚስ ኢዝ ተርክሽ ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቅር የለም በነፃ ልታደባድቡኝ ነበር እናንተ እቀዳችሁ። ግን እኔ አመለጥኳችሁ። ዩሮፕ ነው ያለ ነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለሁ ማለት ነው። አልተገናኘንም። ይፕ ፈራህ የምትሉ ማለት ነው። ድብድቡ ፈርተህ ነው ብዙ ብር የጠየቀው 10 ሚሊዮን የጠየቀው ምናምን አላችሁ። አሁን ጆሮአችሁን አቁሙ። ጆሮአችሁ ቀጥ አድርጉና ከውድድሩ የሚገኘው ገቢ ልንገራችሁ። ለምሳሌ እኔ ብለው 20 ሺህ ሰው ሊመጣ ይችላል አይደል? ውድድሩ ላይ 20 ሺህ በ10 ሺህ ምቱት ስንት ይመጣል? 200 ሚሊዮን ብር ነው ማለት ነው። አይታችሁ ላይ ቢዝነሱ እናንተ ሁላችሁም አሁን የኔን ድብድብ እኔን ለማየት ነው እንጂ የምትመጡት መቼስ እንቁራሪቷ ለማየት አትመጡም ማለት ለዛ ነው ብር የጠየቅነው። የሚገባኝ ማግኘት አለብኝ። እኔ እዚህ ጋር ስደርስ ብዙ መስዋዕትነት ከፍያለሁ። ይሄንን ብር ደግሞ ማንም ቢገባ ሊሰሩት አይችሉም። ትራምፕና ማን ነው ቢገቡ ራሱ ይሄን ብር ሊሰሩት አይችሉም ከኔ ውጪ ማለት። ስለዚህ ለዛ ነው ብር የጠየቁት እንጂ እኛ ፍራጫ እኔ ስለፋይቱ ምንም ሀሳብም የለኝም። ለምን በ3 ሰከንድ ነው የሚጨርሰው ብያቸዋል። አይመጥነኝም። ትሬዲንግ ራሱ አልሰራም። አገኛችሁ? ኪንግስ የሚክስር ማርሻል አርት ንጉስ እኔ ነኝ። አልተገናኘንም። ቻው አበሻ አልተገናኘንም። ቻው ሂድ በቃ ሂድ አንተ ቆይ ሂድ። ውድድር ሄዶ ይወዳደራል ብላችሁ እንዳጠብቁ እኔ ወደ ኳስ ገብቻለሁ። ይኸው የአርሰናል ዋንጫ ይዤዋለሁ፣ በቁጥጥር ስር አድርጌዋለሁ ማለት ነው። በቃ ኳስ ጀምሬያለሁ እኔ። ይኸው አርሰናል ሊያስፈርመኝ ነው። ከዚህ በኋላ ድጋሚ ውድድር ሄዶ ይወዳደራል ብለሽ ጌችም እንዳጠብቂ የኢትዮጵያ ሕዝብም እንዳጠብቁ ማለት ነው። ኳስ ጀምሬያለሁ እኔ እኮ ማንም የሚስተካከል የለም በእግር ኳስ። ልባችሁን የሚያሞቅ ነገር ጠብቁ። ከዚሁ ከቱርክ ጠብቁኝ። በቃ የምትደሰቱበት በእኔ የምትደሰቱበት ቪዲዮ አሁን ጠብቁ። ከትንሽ ሰዓታት በኋላ ትደሰታላችሁ። ያዘናችሁም ያላዘናችሁም የተዝናናችሁ ሁላችሁ የሚያስደስት ዜና ጠብቁ። ዝም ብላችሁ አትበሳጩ። መጨረሻውን አትበሳጩ። ሴዶ እኔ ላይ ብቻ አይደል ኢትዮጵያ ህዝብ ላይ ነው ሙድ እያስክ ያለው። ታው አረ ተጫወተ ፈረጠጣል። ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው? ቆይ አሁን ትለፍተን እዚህ ጋር ደርሰን ነው እንዴት ነው የሚያመልጠው? ፈረጠጠ። አቤት አመለጠ። የፈረመውስ? ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢወጥ ጠይቃለህ። በህግ እዛ ሀገር በምን ጠይቃለህ? እኔ ራሴ አፈላልጌ ወይ ይዤው እመጣለሁ። ግዴታ ነው። መጀመሪያ ባይዞ ያስገደደው ሰው የለም አይደል? በራሱ ፍቃድ ነው የፈረመው። በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው? እንግዲህ ግራው ገባን እኮ። አረ ሴዶ አልያዛለ ግራው ገባን። ሴዶ እኔ ላይ ብቻ አይደል ኢትዮጵያ ህዝብ ላይ ነው ሙድ እያስክ ያለው። ታው አረ ተጫወተ ፈረጠጣል። ኢትዮጵያ አይደለ ተው ሴዶ ጥሪ አድርግለት እንዲመለስ። ሴዶ ታው ግድ የለህም ና እንመካከራለን። ና ፈርጠጥ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስር ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስር ማርሻል አርት ተወዳዳሪ ነበር የሰውዬ
ብዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው ወሰወሰኝ ገብቷል አይደል የሚሰራው ስራ በቃ ሪል ነው መድማት መስበር መቆለፍ መዝጋት ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ ከዛ እዛ ይወለ ግቢ ውስጥ 500 ተማሪ ነበርኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ ያደረኩ ማለት ነው ናግባ ላሳይ እንደዚህ ሰው ያሳየኛል ቋ ሲ አንዳንዴ ደግሞ 10 ያደረኳቸው ያውቃሉ ልጆቹ መተው መመስከር ይችላል ከዛ በላይ ተማሪ ነበርኝ ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት የቆየ ነው ብሎኬት ስደበድብ ምታዩ ጎማ ስቀጠቀጥ አስፋልት ምናምን ስቀጠቀጥ እንስስ ስቀጠቀጥ ምታዩ ማብረጃ ነው ሰው ቢሆን ኖሮ አንድ ብሰነዝር ሄደ ለዛ ነው ያ ነው እንግዲህ ጆኒን እንዴት እንታረገው ይመስላል 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም ኢቭን አውሬ ራሱ አይፈራ ለምን አንድ ይፈራል በጣም ነው የሚፈራኝ በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የሚጨርሰው በልልኝ በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው ሪንጉ ጥሶ ይወጣና እላይ እንዲ የጉራግኛ ዘፈን አስጨፍራለሁ እንደዚህ አስብበት ንቃተ ህሊና ለምን የተሸነፈ ይመስላል በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ ዱላ ፊት ላይ ካላረፈ ለምን አንተ ጀግና አይሆንክ ይመስላል ገብቷል አይደል ዱላ ቢቀምስ ኖሮ ይረጋጋል አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው ዲስታንስን ማኔጅ ታደርጋለህ በየትኛው ቴክኒክ ነው ገብቼ ምለው ትላለህ እሱ ኦቨር ኮንፊደንስ ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ ይሄ እኮ ሙቀት የምርቃና ወሬ እኮ ነው ሰው ጫት ከመዋለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር ለምን አልነግርህ ይጥለው ነበር አይደለ መጀመሪያ ላይ እኮ ኦብሊክ ኪክ ሲሮ እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል ጆኒ ደግሞ ግራፕሊንግ ማስተር አድርጓል ፐርፕል ቤልት ነው እሱ ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው ጭንቅላቱ ይቆማል አልኩ እኮ በየትኛውም አቅጣጫ ይምጣ በየትኛውም አቅጣጫ ና በጭንቅላቱ ተክሏል ንቃተ ህሊና ፋይተር አጥቻለሁ ኮላውት ያረኩላቸው ሰዎች በሙሉ ድና ያርገውኛል ስለዚህ ንቃተ ህሊናን ፋይት ማድረግ የምትፈልጉ ሰዎች በኤምኤምኤ ኮሙኒኬት አድርጉን ያው ፍላጎት ካለ በኔ እምነት ንቃተ ህሊና ልጅ ፋይት ብታረገው ብዬ አስባለሁ ከመቀሌ ነው